ሆይ በዚህ ሰዓት በኦንላይን መንፈሳዊ አገልግሎትን እንድናገኝ ስለፈቀድክልንና ስለወደድክልን በዚህ ሰዓትም ስለተመሰገን አቤቱ አምላካችን እግዚአብሔር ሆይ እናመሰግንሃለን። የተወደዳችሁ የተከበራችሁ በዚህ ሰዓት የእግዚአብሔርን ቅዱስና ወርቃማ የሆነ ቃል ለመስማት በዚህ አደባባይ ወይም አውደ ምህረት የተሰበሰባችሁ የእግዚአብሔር ልጆች እናቶች አባቶች ወንድሞች እህቶች እንዲሁም ህፃናት ልጆቻችን በወደደንና ባከበረን በከበረ ደሙ ፈሳሽነት ኃጢያታችንን ባጠበ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም የሆነ የሰላምታ ቃል እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ዋላችሁ? እግዚአብሔር እንደምን ቆያችሁ? እግዚአብሔር አምላካችን እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። አሜን። እንደ እግዚአብሔር በጎ ፈቃድ ዛሬ የምንማማርበት የትምህርታችን ርዕስ ጾምን ቀድሱ የሚል ይሆናል። ጾምን ቀድሱ። ይህንን ኃይለ ቃል የምናነበው ከመጽሐፍ ቅዱስ ክፍል ትንቢተ ምዕራፍ 1 ቁጥር 14 ላይ እናነባለን። ትንቢተ ኢዩኤል ምዕራፍ 1 ቁጥር 14 ጾምን ቀድሱ። ራጂ ኢዩኤል ቦቆና tokko lakkoofsa 14 ጾሚ ቁልቁሉ ላብሳ። ጾሚ ቁልቁሉ ላብሳ። ስለ ቃሉ የቃሉ ባለቤት አምላካችን ልዑለ ባህሪ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይህንን ቅዱስ ቃል የጻፈልን ከደቂቀ ነቢያት መካከል አንዱ የሆነው ኢዩኤል ነው። ነብዩ ኢዩኤል ለእስራኤል ህዝቦች ይህንን ቅዱስ ቃል ጽፎላቸዋል። ለፍጻሜው ደግሞ አሁን በዓለም ዙሪያ ተበትነን ለምንገኝ ክርስቲያኖች በሙሉ የሚያገለግል ቅዱስና ወርቃማ የሆነ የእግዚአብሔር ቃል ነው። የዚህ ቃል መሰረታዊ ዓላማ ሰዎች በንስሐ ህይወት ወደ እግዚአብሔር እንዲመለሱ፣ ሰዎች ከኃጢአት ወደ ጽድቅ እንዲሸጋገሩ፣ ሰዎች ጾምን እንዲያከብሩ፣ ሰዎች የጾምን በረከት እንዲሳተፉ የሚጋብዝ ወርቃማ የሆነ ቃል ነው። የተወደዳችሁ የእግዚአብሔር ህዝቦች ዛሬ እንደ እግዚአብሔር ፈቃድ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቁን ወይም አብይ ጾም በመባል የሚታወቀውን ወይም የሁዳዴ ጾም በመባል የሚታወቀውን ጾም የምንይዝበት ልዩ ቀናችን ነው። አምላካችን እግዚአብሔር ለዚህ ዕለት ያደረሰን ስሙ ለዘላለም የተመሰገነ ከፍ ያለ ይሁንልን። አሜን። የጾምን ትርጉም ስንመለከት ስለ ጾም ስናነሳ መጀመሪያ ጾም ማለት ምን ማለት ነው የሚለውን ማየት ያስፈልጋል። ጾም ማለት ሰውነት ከሚፈልጋቸው ጥሉላት ምግቦች መከልከል፣ መተው፣
መጠበቅ መታቀብ ማለት ነው። ጾም ማለት ያለ ምግብ መቆየት ማለት ነው። ይሄ ቆይታ ደግሞ በሃይማኖት ምክንያት የሚደረግ ቆይታ ነው። ጾም ማለት ለሆድ አለማድላት ማለት ነው። ጾም ማለት ከፈቃደ ስጋ ወይም ከስሜት ሕዋሳት ፈቃድ በመከልከል የምናደርገው ቆይታ ነው። ወይም ስጋችንን መለጎም ማለት ነው። ጾም ማለት እንደ እግዚአብሔር ፈቃድ የሚከናወን ከሃይማኖት ጋር ዘላለማዊ ዝምድና ያለው ተግባር ማለት ነው። ሃይማኖት ባለበት ሁሉ ጾም አለ። ጾም ሰው ሰራሽ ሕግ ሳይሆን አምላካዊ ትእዛዝ ነው። ይህንንም ቅዱስ ቃል በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 4 ቁጥር 2 እና የቅዱስ ሉቃስ ወንጌል ምዕራፍ 4 ቁጥር 2 ላይ በግልጽ ተጽፎ እናነባለን። በጾም ወቅት ነፍስ የስጋችን አለቃ ናት። ጾም ራስን ዝቅ ማድረጊያ የንስሐና የጸሎት ጊዜ ነው። ጾም በክፍሎቹም ስንመለከት የአዋጅና የግል ጾም በመባል ይታወቃል። እንግዲህ ስለ ጾም ስናነሳ የጾምን ትርጉም ስንመለከት አንዳንድ ሰዎች ጾምን የሚመለከቱበት ጾምን የሚሰጡበት ወይም ለጾም የሚሰጡት ትርጉም አለ። ነገር ግን በተሳሳተ መንገድ ጾምን የሚገልጹ ሰዎች አሉ። ጾም ማለት የምግብ አይነቶችን መለዋወጥ ማለት አይደለም። ጾም እናገኝ ደግሞ ስለምንመገብ ማለት ነው። ጾም ማለት ወጪን ለመቆጠብ የምናደርገው ቆይታ ማለት አይደለም። ጾም ማለት የረሃብ አድማን ማወጅ ማለትም አይደለም። እነዚህ ሁሉ የጾም ትርጉሞች ሊሆኑ አይችሉም። እነዚህ ሁሉ ጾምን ሊገልጡ የሚችሉ አይደሉም። ሃይማኖት ባለበት ቦታ ሁሉ ጾም እንዳለ ተመልክተናል። የምንጾመው ለእግዚአብሔር መታዘዛችንን ለእግዚአብሔር ያለንን ፍቅር ለመግለጽ ነው። አዎ በጾም ወቅት ጾም ራስን ዝቅ ማድረጊያ ስለሆነ ጾም የንስሐና የጸሎት ጊዜ ስለሆነ ጾምን የሚያውቅ ሰው የረሃብ ስሜት አይሰማውም። ጾምን የሚያውቅ ይችላል፣ ነገር ግን ሊያሰናክለን አይገባም። በጾም ጊዜ የምግብ መፍጨት ችግር ሊከሰት ይችላል፣ ነገር ግን በረከትን ይዞልን ስለሚመጣ ጾም ልንተጋ ይገባል። በጾም ጊዜ የሆድ ድርቀት ሊከተል ይችላልና ነገር ግን እኛ በትዕግስት ጾማችንን ልናስቀጥል ይገባል። በጾም ጊዜ አንዳንዶች እንደሚሉት የሆድ መነፋት ሊያጋጥም ይችላልና ነገር ግን እኛ በጾማችን ተግተን ልንጾም ይገባል።
መጽሐፍ ቅዱስ ስለ ጾም ስፋት ስንመለከት ጾሙን እነማን ናቸው የሚለውን መመልከት ያሻል። አዎ ነብዩ ሙሴ 40 ሌሊት እንደጾመ በዚህ በኦሪት ዘጸአት ምዕራፍ 34 ቁጥር 28 ላይ ተገልጧል። የእግዚአብሔር ልጆች ስለመጾማቸውም በዚህ በመጽሐፈ መሳፍንት ምዕራፍ 20 ቁጥር 26 እና በመጽሐፈ ዕዝራ ምዕራፍ 8 ቁጥር 21 ላይ በግልጽ እናነባለን። ንጉስ ዳዊት መቆም የታላቂቱ ከተማ የነነዌ ሰዎችም እንደጾሙ በትንቢተ ዮናስ ምዕራፍ 3 ቁጥር 5 ላይ በግልጽ እናነባለን። እነዚህ ሁሉ በብሉይ ኪዳን የነት ያህል የጠቀስናቸው ሲሆን በአዲስ ተናክሮ የቀረበ አብነት የሆነን ምሳሌ የሆነንን ትምህርት እንመለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጾምን ስለማስተማሩ ወንጌለ ማቴዎስ ምዕራፍ 4 ቁጥር 2 ላይ እናነባለን። ደግሞም ጌታችን መድኃኒታችን ኢየሱስ ክርስቶስ ያለ ጾምና ያለ ጸሎት አጋንንትን ማሸነፍ እንደማይቻል በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 17 ቁጥር 20 ላይ በግልጽ ያስረዳናል። እንዲሁ የማርቆስ ወንጌል ምዕራፍ 9 ቁጥር 29 ላይም ያለ ጾምና ያለ ጸሎት አጋንንት ከሰው ልብ ውስጥ ሊወጣ እንደማይችል በግልጽ አስተምሮናል፣ በግልጽም አስረድቶናል። የተወደዳችሁ የእግዚአብሔር ሕዝቦች ታችን አብነት ሊሆኑን የሚችሉ ነቢያትን ከፊታችን አስቀምጦ እንድንመለከታቸውና እኛም እንድንጾም ከፊታችን እነሱን ምሳሌ አድርጎ አስቀምጦልናል። አዎ ጾም መንፈሳዊ ጥቅሞችም አሉት፣ ስጋዊ ጥቅሞች ብቻ አይደለም፣ አዊ ጥቅሞችም አሉት። የጾም መንፈሳዊ ጥቅሞችን ስንመለከት ጾም የስጋን ፈቃድ ያጠፋል፣ የነፍስን ቁስል ይፈውሳል ወይም ያክማል። ጾም ፈቃደ ስጋን ፈቃደ ነፍስ ያስገዛል፣ የስጋ ምኞትን ያጠፋል። ለተራቡት መራራትን የምንማርበት በታላቁ ጾማችን እንደሆነ ከቅዱስ መጽሐፋችን እንገነዘባለን። ጾም መላእክትን መስሎ ለመኖርም ጭምር ያስችላል። መላእክትን መስሎ ምግብ መራ አለከራን ጾም ማለት ነው። ጾም አጋንንትን ያስወጣል፣ ድል ለማድረግ ይዛል። ጾም ሰማያዊ ክብርና ጸጋን ያስገኛል፣ መንግስተ ሰማያትን ያስወርሳል። ጾም መልካም ስለምግባር እንዲኖረንም ጭምር ይረዳናል። ጾም ከእግዚአብሔር ዘንድ ይቅርታን ምህረትን ያስገኛል፣ ከእግዚአብሔር ጋር ለመነጋገርም ያግዛል። ጾም ፈቃድ እግዚአብሔርን ለመፈጸም ይረዳል።
ጾም ከታዘዘ መቅሰፍት ለመዳንም ይረዳል። በዚህ በትንቢተ ዮናስ ምዕራፍ 3 ቁጥር 1 ላይ እንደተገለጠው ጾም የተሰወረ የተደበቀና ረቂቁን ምስጢር በመግለጽ ወይም ለመግለጽ የምንጠቀምበት ልዩ መሳሪያችን ነው። በትንቢተ ዳንኤል ምዕራፍ 10 ቁጥር 14 ላይ እንደተገለጠው ጾም ሰላም፣ ጸጥታ፣ እርጋታን ያስተምራል። በተለይ ለወጣቶችና ለጎልማሶች ጾም ከቅዱሳን በረከትን እንድንሳተፍ ይረዳል። ጾም ሕይወትን ያድሳል። ጾም መንፈሳዊ ኃይልን ያሰጣል። በዚህ በአንደኛ ሳሙኤል ምዕራፍ 7 ቁጥር 5 ላይ እንደምናነበው ጾም ጥበብን ይገልጣል። በመጽሐፈ ዕዝራ ምዕራፍ 7 ቁጥር 6 ላይ እንደምናነበው ጾም ክህደትን፣ ጥርጥርን አጥፍቶ እምነትን ያጠናክራል። ጾም እድሜን ያስረዝማል። ጾም ትዕግስትን ያስተምራል። እስካሁን ድረስ የጠቀስናቸውን መንፈሳዊ ጥቅሞች ያሉት ሲሆን የጾም ጥቅም መንፈሳዊነቱ ብቻ ሳይሆን ለስጋዊ ጥቅምም ያግዛል፣ ይረዳል። ጾም ስጋዊ ሕክምናም ነው። የጾምን ስጋዊ ጥቅሞች በሳይንሳዊ መንገድ የተረጋገጡትን እንኳን ስንመለከት ጾም የደምና የስኳር መጠንን ይቆጣጠራል ይላሉ ሳይንሶቹ ሳይቀሩ። ጾም የአንጎል እንቅስቃሴ የተቀላጠፈ እንዲሆን ጭምር ይረዳል። ጾም በሰውነታችን የስብ ክምችትን ይቀንሳል። ጾም የምግብ መፈጨት ስርዓታችንን ያስተካክላል። ጾም የካንሰር ህዋሳት እድገትን ይከላከላል። በተለይ በካንሰር ህመም የተጠቁ ሰዎች በሚጾሙበት ሰዓት ፍቱን መድኃኒት ነው። ጾም የጠራ፣ የተዋበ፣ ያማረ የሰውነት ቆዳ እንዲኖረን ያደርጋል። ጾም በሽታን ለመከላከል አቅምን ይጨምራል ወይም በሽታን የምንከላከልበትን አቅም ያዳብርልናል። ጾም ለሰውነት እረፍትን መስጠት ነው። ብዙውን ጊዜ በበላን በጠጣን ጊዜ ጭንቀት ይሰማናል። ጾም ያልተፈለገ ክብደትን ለመቀነስና የሰውነት አቋምን ለማስተካከል ጭምር ይረዳል። ጾም ጤነኛ ሆነን ረጅም እድሜን እንድንኖርም ጭምር ይረዳል፣ ያግዛል። ስለዚህ በህይወት ዘመናችን እኛ ክርስቲያኖች ለጾም ማድላት እንዲገባን፣ ለጾም ቦታ መስጠት እንዲገባን መድኃኒታችን ኢየሱስ ክርስቶስ በዚህ መንገድ አስተምሮናል። ስለዚህ በጾማችን በረከትን ማግኘት እንድንችል፣ ረድኤትን ማግኘት እንድንችል፣ የእግዚአብሔር ጥበቃ ስር ተከልለን መኖር እንድንችል አምላካችን እግዚአብሔር ይረዳን ዘንድ መልካም ፈቃዱ ይሆንልን። አሜን። አዎ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 7 አጽዋማት አሉ። ከነዚህ 7 አጽዋማት መካከል አንዱና ዋነኛው ጾመ ሁዳዴ ወይም አብይ ጾም ይባላል። ጾመ ሁዳዴ
በብዙ ትርጉሞች ታጅቦ እኛን ወደ መድኃኒታችን ወደ